ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁ። እንዴት ናችሁልኝ? ደህና ናችሁ? የቤተሰብ ሁሉ ሰላም ነው ወይ? እኔ ጋር በጣም ደህና ነን። ዛሬ የሚጣፍጥ ቆንጆና ቀላል የሆነ የድንችና የዶሮ ክንፍ አንድ ላይ እንሰራለን። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። በመጀመሪያ የዶሮ ክንፋችንን በደንብ አጥበን አጥልለን ደረቅ ሲል እናዘጋጀዋለን። ስናጥበው በጨው አድርገን ብናጥበው ቆንጆ ነው። ለምን ደሙም ውሃ ውስጡም ያለው በደንብ ጥፍፍ ብሎ ይወርድልናል። ከዛ በዚህ መልኩ እንቆራርጠዋለን። ሁሉንም ዶሮአችንን በዚህ መልኩ ቆራርጠን ከጨረስን በኋላ በመቀጠል ድንቻችንን እንልጣለን። ስትቸኩሉ ቺክን ዊንጉን ወይም ደግሞ የዶሮ ክንፉን ሳትቆራርጡም ማዘጋጀት ትችላላችሁ። ቅርጹም ከተመቻችሁ ወይም ደግሞ በምትቸኩሉበት ጊዜ ከዛ ድንቻችንን ከላጥን በኋላ ካለን በድንች ቅርጽ ማውጫ በዚህ መልኩ ብናደርገው ላይን ያማረ ይሆንልናል። ግን በቢላ መቆራረጥ እንችላለን፣ ምንም ችግር የለውም። ያው ድንቻችንን በዚህ መልኩ ቆራርጠን ካዘጋጀን በኋላ ጎርጎድ ያለ ሳህን እናዘጋጃለን። ኦሊቭ ኦይል እናደርጋለን። ከኦሊቭ ኦይሉ ጋር የምግብ ዘይት ትንሽ ቀላቅላለሁ እኔ ስሰራ። ከፈለጋችሁ በኦሊቭ ኦይሉ ብቻ መስራት ትችላላችሁ። የኖርማል የምግብ ዘይቱንም ብቻ ተጠቅማችሁ መስራት ትችላላችሁ። ግን ከጤና አንፃር ኦሊቭ ኦይል ብትጠቀሙ ቆንጆ ነው። ከዛ አንድ የሾርባ ማንኪያ ከሙን ፓውደር ነው የጨመርኩት። አንድ የሾርባ ማንኪያ ደግሞ የድንብላል የተፈጨ፣ አንድ የሾርባ ማንኪያ ፓፕሪካ ፓውደር ወይም ደግሞ በርበሬ መጠቀም ትችላላችሁ። ቆንጆ በርበሬ ግማሽ የሻይ ማንኪያ፣ እርድ እንጨምራለን። ግማሽ የሻይ ማንኪያ ይበቃናል። ኦርጋኖ ወይም ደግሞ ጦስኝ ግማሽ የሻይ ማንኪያ፣ ጨው እናደርጋለን። አንድ ላይ በደንብ እናዋህደዋለን። እንደዚህ ቅመማችንን በደንብ ካዋሃድን በኋላ ያዘጋጀነውን ዶሮ እንጨምራለን። ከዛ በደንብ አድርገን እንቀላቅለዋለን። በዚህ መልኩ ካዋሃድነው በኋላ ኦቨናችን ውስጥ የምንከትበት ባትራ ላይ እንደረድረዋለን። ከቀመምነው በኋላ ለአንድ ቀን ብናሳድረው ቅመሙ በደንብ ዶሮ ውስጥ ስለሚገባ የበለጠ ይጣፍጣል። ነገር ግን ወዲያው እንደዚህ ቀመማችሁን መስራት ትችላላችሁ። ለ2 ሰዓት ለ3 ሰዓትም ቀመማችሁት ፍሪጅ ማስቀመጥ ትችላላችሁ። እንደተመቻችሁ ማድረግ።
ዶሮአችንን በዚህ መልኩ ከደረደርን በኋላ በመቀጠል ሳህኑ ላይ የቀረውን ቅመም ድንቹን እንለውስበታለን። ድንቻችንን በዚህ መልኩ ካዋሃድን በኋላ ከዶሮ ጋር አንድ ላይ እንደረድረዋለን። ኦቨናችንን ቀድመን በ220 ዲግሪ ሴልሺየስ ማጋል አለብን። ቢያንስ ዶሮውን ከመክተታችን ከ10 ደቂቃ በፊት። ያው ልክ እንደዚህ ካዘጋጀን በኋላ የጋለው ኦቨን ውስጥ እናስገባዋለን። ለ30 ደቂቃ ወይም እስከ 40 ደቂቃ እናበስለዋለን። ያው እንደዚህ ቀላ ብሎ ሲበስልልን እናወጣዋለን። ያው ደርሶልናል። ከዛ ከስር ካለው ቅባት እየወሰደን ከላይ ዶሮአችንንም ድንቹንም ቀባ እናደርገዋለን። ያው በመጨረሻ እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት በጣም ቀላል አሰራር ነው። በጣም ነው የሚጣፍጠው። እናንተም ቤታችሁ ሰርታችሁ ሞክሩት። ስታቀርቡ እንደዚህ ብቻውን ማቅረብ ትችላላችሁ። ቀለል እንዲል ከፈለጋችሁ ሩዝ ደግሞ በሳይድ ብታደርጉበትም ቆንጆ ማባያ ሆነዋል። እንግዳ ምናልባት ብትጠሩ ራሱ እንደዚህ ዶሮውንና ድንቹን ሰርታችሁ ድንቹን በአንድ ሳህን ዶሮውን በአንድ ሳህን ከዛ ደግሞ ሩዝ በካሮት ነገር ሰርታችሁ በአንድ ሳህን ሰላጣ ደግሞ ከጎን ብትሰሩ በቂ እንግዳ የሚሸኝ ምግብ ይሆንላችኋል። እንደወደዳችሁት ተስፋ አደርጋለሁ። እናንተም ቤታችሁ ሰርታችሁ ሞክሩት። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ። በሌላ ስራ ቪዲዮ ደግሞ እስክንገናኝ ቻው።